ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ታኔ አብራችሁን ቆዩ። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የሆሳዕና በዓል በተለያዩ የሀገራችን አካባቢዎች ተከብሮ ውሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ የአብይ ጾም የመጨረሻ እሁድ ሲሆን የሆሳዕና በዓል የሚከበርበት ዕለት ነው። በዓሉ ኢየሱስ ክርስቶስ በተናቀችው የአህያ ውርንጭላ ላይ ሆኖ ትሕትናን ያሳየበት እንደሆነ የእምነቱ አባቶች ያስተምራሉ። የሆሳዕና በዓል ኢየሱስ ክርስቶስ በአህያ ውርንጭላ ተቀምጦ ወደ ኢየሩሳሌም ሲያቀና ሕፃናት ሆሳዕና በአርያም በማለት ኢየሱስ ክርስቶስን መቀበላቸው የሚታወስበት በዓል ነው። 8 ሳምንታት ያሉት የአብይ ጾም ከዕለተ ሆሳዕና በኋላ የኢየሱስ ክርስቶስ ሕማማት የሚታሰብበት ሳምንት ይሆናል። በተመሳሳይ የሆሳዕና በዓል በተለያዩ የሀገራችን አካባቢዎች በኢትዮጵያ ካቶሊካዊት ቤተክርስቲያን አማኞች ዘንድ ተከብሮ ውሏል። በዓሉ በአዲስ አበባ ቅድስት ልደታ ማርያም ካቴድራል የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል በተገኙበት በተለያዩ ስነ ስርዓቶች ተከናውኗል። የሆሳዕና በዓል ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ በተለይም አረጋውያን፣ ሴቶች፣ ወንዶች፣ ወጣቶችና ሕፃናት ሆሳዕና ለዳዊት ልጅ ሆሳዕና በአርያም በማለት በክብር መቀበላቸው የሚታወስበት በዓል መሆኑን የሃይማኖት መሪዎች ተናግረዋል። ዘገባ የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። በቦንጋ ከተማ ከተጀመረው የሰንበት ቀን ገበያ ለበዓል ወቅት የሚያስፈልጋቸውን ዕቃ በአቅማቸው ልክ መግዛት መቻላቸውን አንዳንድ የከተማ ነዋሪዎች ገለጹ። ነዋሪዎቹ የሰንበት ገበያ ማዕከል አንድ ብቻ ከሚሆን በተለያየ ቀጠና መከፈት እንዳለበትም ጠይቀዋል። በቦንጋ ከተማ አስተዳደር የንግድና ገበያ ልማት ጽሕፈት ቤት በበኩሉ ማዕከሉን ለማስፋፋት እየሰራ መሆኑን ገልጿል። ዘገባ የባልደረባችን ታምራት ኤሌኖ ሲሆን ታደለ ታቀርባለች። በሀገር ደረጃ እየታየ የመጣው የኑሮ ውድነት በዜጎች ላይ የተለያዩ ጫናዎችን ሲያሳድር መቆየቱ ይታወሳል። እነኚህን ችግሮች ለማቃለል መንግስት የተለያዩ አቅጣጫዎችን በማስቀመጥ በትኩረት እየሰራ ይገኛል። ከነኚህም ውስጥ አንዱ የሰንበት ገበያዎችን በማጠናከር ህዝቡ በተመጣጣኝ ዋጋ በመግዛት እንዲጠቀም የማድረግ ስራ ሲሆን በዞናችን ባሉት በተለያዩ ወረዳዎችና ከተማ አስተዳደሮችም ተጠናክሮ እየቀጠለ ይገኛል። በቦንጋ ከተማ በተጀመረው ሰንበት ገበያ በመገኘት ያነጋገርናቸውን የህብረተሰብ ክፍሎች ከፊታችን የሚከበረው የትንሣኤ በዓልን ምክንያት በማድረግ የገበያ ሁኔታ ምን እንደሚመስል ተከታዩን አብራርተዋል። እንዳያችሁት የመጣሁት ገበያ የበዓል ገበያ ላይ ነው። በበዓል ገበያ መጥቼ መግዛት ያለብኝን ትልቁ ገበያ ሄጃለሁ። ከዚህ ደግሞ ዛሬ ሳንዴ ማርኬት በፊትም ተሞክሮ ነበረኝ። ዛሬ ስመጣው ወረፋው እንደጠበቅኩት አይደለም፣ በጣም ከብዷል። በትግል ነው የገዛሁት፣ ግን ለዚህ መሆኑም ደስ ይላል። እግዚአብሔር ይመስገን። በጣም አመሰግናለሁ። ከተማ ንግድና ኢንዱስትሪ ጽሕፈት ቤትን በጣም ነው አመሰግነው። ተበርታቶ ሊቀጥል የሚገባው ከህዝብ ከኛም በዚህ ዙሪያ በተለይ ሊደገፍ የሚገባ ነገር ካለ እኛም ደግፈንም ቢሆን ግንዛቤ ማስጨበጥ ስራ ተሰርቶ በአግባቡ እንደ ሌሎች ከተሞች ምንገዛበት ነገር ቢኖር ጥሩ ነው ብዬ ነው ማስበው። የበዓሉ ዋዜማውና ግብይቱ በጣም ደስ የሚል ነው። በመንግስት በቦንጋ ከተማ ንግድና በከፋ ዞን መንግስትና በቦንጋ ከተማ ንግድ አስተዳደር ሸማቾች በጥምረት ለህዝቡ የተለያዩ የጓሮ አትክልት፣ ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ዘይት፣ ስኳር እነዚህን በቅናሽ ለህብረተሰቡ ማቅረብ ከጀመሩ በጣም ቆይተዋል። ቢያንስ 5-6 ሳምንታት የዘለቀ ጊዜ እያቀረቡ ነው የቆዩት። አሁን ደግሞ በበለጠ አውደ ዓመቱ የተቃረበ ስለሆነ ህዝቡ ፍላጎት ጨምሯል። ይህም ፍላጎት ለማርካት በዚህ አጭር ጊዜ ውስጥ ደግሞ የህዝቡ ፍላጎት መጠን የጨመረ አቅርቦት ቢያደርጉ በጣም ጥሩ ነው። በዚህ ሰንበት ገበያ የሚሸጡ እቃዎች ከሌላ ቦታ ከሚሸጡ ጋር ሲነጻጸር ልዩነቶች መኖራቸውንም አንስተዋል። ያው ፈሳሽ ዘይት እስከ 1487 ድረስ ይሸጣል። እዚህ አጋጣሚ አላየሁትም። ያው ይሄኛው 1300 ምናምን ስለሚሸጠው እዚህ በ1200 ነው የገዛሁት 5 ሊትር። ይሄ ለኔ ትልቅ ልዩነት አለው። አሪፍ ነው። የ100 ብር ልዩነት ትልቅ ዋጋ አለው። 50 ብር ልዩነት ትልቅ ዋጋ አለው። ምክንያቱም 50 ብር የምትዋወጥ ራሱ መንገድ አላትና ለኔ ጥሩ ልዩነት ነው ያለው ብዬ ነው የምወስደው። በዘይት ላይ የ100 ብር ያህል ልዩነት አለ። በሽንኩርት ላይ የበቀይ ሽንኩርት ላይ 15 ብር፣ የ20 ብር፣ በነጭ ሽንኩርት ላይ ከ50 ብር በላይ ልዩነት ስላለ አሁን ጥሩ ነው እየተሰራ ያለው ስራ። ለቀጣይም በዚህ ሰንበት ገበያ የሚቀርቡ እቃዎችን መጠን የማስፋት ስራ ቢሰራ የተሻለ ነው የሚል መልእክታቸውን አስተላልፈዋል። አቅርቦት መጨመር ነው ያለበት።
ከዛ በተረፈ አቅም ያለው እየመጣ እየተሸመተ ነው። አቅርቦቱ ቢጨምር ፍላጎቱ ጨምሯል። የህዝብ ፍላጎት ጨምሯል። ተጠቃሚ የመሆኑ ዛሬ እንደምታዩት ነው። ህዝቡ ለየት ባለ መልኩ ቁጥራቸው ጨምሯል። ስለዚህ አቅርቦቱ ቢጨምር የህዝባችንን ፍላጎት በግማሽ ማርካት ይቻላል። የቦንጋ ከተማ ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ወዳጁ ደሳለኝ በበኩላቸው ይህ ሰንበት ገበያ ከተጀመረ ወዲህ ጥሩ ውጤቶች እየታዩ መምጣታቸውን ገልጸው በአነስተኛ ገቢ የሚተዳደሩ የህብረተሰብ ክፍሎች ለበዓል የሚሆን እቃዎችን በተመጣጣኝ ዋጋ ገዝተው እንዲጠቀሙ በትኩረት እየተሰራ መሆኑን አብራርተዋል። ሰንበት ገበያን በተመለከተ እንግዲህ ዛሬ 6ኛ ሳምንት ሆኖ ስድስተኛ ሳምንት ስናስከድ ያው በጣም በተሳካ ሁኔታ የህዝቡን እርካታ በሚመዝን ሁኔታ ያስከድን የመጣንበት ሂደት አለ። ከዓላማውም ጀምሮ ሰንበት ገበያው ተመጣጣኝ ዋጋ በአንድ ማዕከል በቅናሽ ዋጋ ለማህበረሰቡ እንዲያገኝ ተደርጎ የተነሳበት ነው። ስለዚህ ከዚህ አንጻር አሁን እኛ የምናቀርበው የኢንዱስትሪ ምርትና የግብርና ምርት ነው። ኢንዱስትሪ ምርትን በተመለከተ ዘይት አለ፣ ስኳር አለ፣ ሳሙና አለ፣ ምስርም በተመሳሳይ አለ። ከዛ ውጭ የግብርና ምርትን በተመለከተ ደግሞ ቀይ ሽንኩርት፣ ነጭ ሽንኩርት፣ ድንች፣ ቲማቲም በስፋት እየቀረበ እየተሸጠበት ያለበት ነው አግባብ ነው ያለው። ስለዚህ እነኚህ ነገሮችን በተሳካ ሁኔታ እንድናቀርብና ውጤታማ እንዲሆን ከማድረግ አንጻር የተባበሩን አካላት አሉ። ለምሳሌ ዞን ንግድና ኢንቨስትመንት መምሪያ የግብርና ምርቶችን እንድናገኝ ከወረዳዎች እንድናገኝ ያደረገበት መንገድ እጅግ በጣም ትልቅ የሚመሰገን ነው። በተመሳሳይ ደግሞ ቦንጋ ከተማ አስተዳደር ትኩረት በመስጠት ከከንቲባ ጀምሮ ትኩረት በመስጠት የግብይት ማዕከል በየቦታ እንዲሰፋና ይሄኛው ውጤታማ ሆኖ በገንዘብ በመደጎምም ጭምር ያደረገው ሚና ቀላል አይደለምና ስለዚህ ሁላችንም ተቀናጅተን የምንሰራ ከሆነ የማህበረሰቡን የእርካታ መጠን ከፍ ማድረግ የሚችል ስራ መስራት እንደምንችል ያሳየንበት ትልቅ የግብይት ስርዓት መሆኑን ያየንበት ነው ያለውና በአጠቃላይ የማህበረሰቡን እርካታ በተመለከተ እንግዲህ እንደምታዩት ነው። አቅርቦትን በተመለከተ ከባለፈው መጀመሪያ ስንጀምር በትንሽ ነበረ፣ አሁን እየሰፋ ለምሳሌ 20 ኩንታል ሽንኩርት ከመቅረብ ወደ 2 ኦባማ ከማቅረብ ደረጃ ደርሰናል። ወደ 100 ኩንታል በላይ ማቅረብ ደርሰናል። 300 ሃይላንድ ዘይት ነው ጀመርነው። ዛሬ እስከ 1500 ሃይላንድ የደረስንበት መንገድ አለ። ከሳምንት አቅርቦቱና ፍላጎቱ የጨመረና ማህበረሰቡም ይሄኛውን የግብይት ማዕከል ዋና የግብይት ማዕከል አድርጎ በርካሽ ዋጋ የተጠቀመበት ያለበት አግባብ እጅግ በጣም አፕሪሼት የሚደረግ መሆኑን የገመገምንበት አግባብ ነው ያለው። በቀጣይም ይህንን የስራ እንቅስቃሴ ትኩረት ሰጥቶ እንደሚያስቀጥሉም አስረድተዋል። አሁን ይሄኛውን ለማስፋት እኛ ያሰብነው ቅድም እንዳልኩት እንግዲህ ቦንጋ ከተማ በጣም ሰፊ ነው። እነኚህ ሰፊ ከተሞች ላይ ከአለም ጎኖ ጫፍ መጥቶ ቦንጋ ከተማ ከመገዛ ከቀጃ ጫፍ መጥቶ እዚህ ከመገዛ 3 ክላስተር ለማስተካከል አስበናል። ለማህበሩ ስራ ውጤታማነት የባለድርሻ አካላት ድጋፍ አስተዋጽኦ እንደነበረው ዲጮ ጎጎና በተሰኘ ኢንተርፕራይዝ ተደራጅቶ ንማነብ ላይ የተሰማራ ማህበር አስታወቀ። በቀጣይም አባላትን ተጠቃሚ ከማድረግ ባሻገር ለሌሎችም የስራ እድል ለመፍጠር አቅዶ እየሰራ መሆኑ ተገልጿል። ዘገባ የባልደረባችን ናስር ተማምነው ቤተልሔም እምሩ ታቀርባለች። የማህበሩ ሰብሳቢ አቶ አየለ ወልደ ጊዮርጊስ እንደገለጹት ከጠባቂነት ለመላቀቅ ተደራጅቶ መስራት እንደሚያስፈልግ ጠቁመው ስለ ማህበራቸው የሚከተለውን ማብራሪያ ሰጥተዋል። ማህበራችን በኢንተርፕራይዝ ተደራጅተን ስንቀርብ መጀመሪያ በቤታችን በአካባቢያችን ተወያይተን ምን መስራት እንደሚገባን ተወያየን። ከዛ በኋላ 2015 ወደ ኢንተርፕራይዝ ቢሮ በመቅረብ መደራጀት እንችላለን በማለት ጠየቀን። አዎ ተደራጃላችሁ ትችላላችሁ አለ። ምንድነው የምትፈልጉት ብሎ ጠየቁን። ንብ ማነብ ስራ ብንገባ ጥሩ ነው ውጤታማ እንሆናለን ብለን ጠየቅንና እነሱም ብዙ ጊዜ ሳቆይ ወደ 6 ወር ምናምን የተመላለሰን ወደ 6 ወር አካባቢ ቦታም ሰጡ። ከዛ በኋላ ያለን ንብረት ይዘን ገብተን የሰራን ያለን ራሳችን የሰራን ያለን አሁን ብድር አመቻችቶ ብድር ተፈቅዶ እየሰራን ነው። በሚደረግልን ድጋፍ ውጤታማ መሆን ጀምረናል ያሉት የማህበሩ ሰብሳቢ አሁን ያሉበትን ደረጃ አብራርተዋል። ንብ ማነብ ላይ ስራ ሲገባ አንዳንድ ነገር ማሟላት የሚገቡ ማትሪያሎች መሟላት አለባቸው። መሳሪያ ያስፈልጋል። እነዚህ አሁን በእጄ የሚይዘውም የተቀመጡ ነገሮች አሉ። እነዚህ ጓንት ያስፈልጋል፣ ቱታ ያስፈልጋል፣ ቦቲ ያስፈልጋል። ከዛ በኋላ ንብ የት አካባቢ እንደምትኖር እንዴት እንደምትገኝ የት አካባቢ መቀመጥ እንደሚገባት ቦታ እናመቻቻለን። ቦታ በደንብ ተጸድቶ ከተስተካከለ በኋላ ጉቶ ወይ ሳጥን ማስቀመጫ
ባላ ይቀመጣል። እዛ ላይ ደግሞ መጥቶ ከተቀመጠ በኋላ ንብ ማነብ ወይ ንብ ፍለጋ እንገባለን። ንብ እንዴት አድርገን እናገኛለን? እና የሆነች ትንሽ ቀፎ አለች ጠልፋ የምትይዘው እሷን ወስደን እንጨት ላይ እንሰቅላለን። ከዛ ንቡን አገኝተን አመተን በስነ ስርዓት አሁን እናቷ ተጨፍልቃ ከተያዘች ስለምትጎዳ በስነ ስርዓት እንቁላሏ ሳይሰበር በስነ ስርዓት በጸባይ ወደ ቀፎ እናስገባለን። ሰም እናትማለን፣ ሰም እንሰጣለን። እሷን አሁን ሄዳ ሰም አመታ ከምታዘጋጅ እኛ አዘጋጅተን ስንሰጥ ጊዜም አይኖርም። አንድ ቀፎ ላይ አሁን 20 አማን ነው 10 ፍሬም ነው ያለ 10 ፍሬም ላይ በ14 ቀን ጥሩ አበባ ባለ ጊዜ 14 ቀን ትሞላለች። 14 ሞላች ማለት ከአንድ ፍሬም አንድ ፍሬሟ እስከ 5 ኪሎ የሚመዝን ማር ትይዛለች። ይሄ ማለት አሁን ወደ 5 ከሆነ ወደ 30 ኪሎ ማር ምናምን ይገኛል ማለት ነው ከአንድ ቀፎ። ሰብሳቢው አክለው በዚህ ረገድ ያለውን የመንግስትና የባለሙያ ድጋፍ አስረድተዋል። ኢንተርፕራይዞች በእርግጥ ይጎበኛሉ። ባለፈው ከፌዴራል መጥቶ አንድ ጊዜ አምና ጎብኝተዋል። እኛም አሁን እንደ አዲስ ስራ ነው የሰራን ያለው። በደንብ አሰፍተንም እንትን አላለም፣ ወደ ስፋት የሄደን ነው። መንግስት በእርግጥ ብዙ ርቋል ማለት አይቻልም። ከፌዴራል መጥቶ ይጎበኛል። ባለፈው ከዚህ ከወረዳ ከከተማ ማዘጋጃ ከከንቲባ ምናምን ሆኖ ሄደው እየጎበኙ ነው። ግን አንዳንድ ነገሮች የሚጎሉ አሉ። እነሱን ቦታ ሽያጭ ቦታ ነው ለኛ የሚቸግረን። ሽያጭ ቦታ ብቻ ከተመቻቸ እንሰራለን ብለን ነው የምናስበው። በመጨረሻም ለስራ ፈላጊ ወጣቶች የሚከተለውን ምክር አስተላልፈዋል። ሌሎች ወጣቶችን እኔ አደራ ይላለሁ። ይሄ ነገር በጣም የሚከብድም በጣም የሚጎዳም ነገር አይደለም። አሁን ንብ ስራ ማለት እንደውም በተለያየ ራሳቸው ፍልዳቸውን የመረጡትን ቢሰሩ እኔ በጣም ደስ ይለኛል። ወደ መንግስት ተጠግቶ አሁን በግል መስራት አንዳንድ ጊዜ በጀት የማግኘት እድል ያጡና የሚቸገሩ ልጆች አሉ። አሁን ንብ ስራ መስራት ወይም ተደራጅቶ መስራት ምን ይመስላል የሚለውን የሚፈልጉ ሰዎች ካሉ እኔ ከመጀመሪያ እስከዚህ አሁን በማህበር ስራ ነው ያለሁት። ተጠግቶ ከኛ ብዙ ነገሮችን መማር ይችላሉ። ምንድነው እንዴት አድርገው ነው ሰው ማደግ የሚችለው? እንዴት አድርገው ነው ሰው መለወጥ የሚችለው? በማህበር ተደራጅተን እንዴት አድርገን መስራት እንችላለን የሚለውን እኛን ራሱ ቢያማክሩን በጣም ቆንጆ ምክር እንሰጣለን። በሲአርኤፍኤል ፕሮጀክት ድጋፍ ለደን ሀብት ጥበቃና ኑሮ ማሻሻያ ለ8 ህብረት ስራ ማህበራት ከ11 ሚሊዮን ብር በላይ መሰራጨቱን የጽህፈት ቤቱ ኃላፊ አቶ አፈወርቅ አደመ ተናገሩ። የጠለ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ከሲአርኤፍኤል ፕሮጀክት ህብረት ስራ ማህበራት አመራርና ባለድርሻ አካላት ጋር የ2017 በጀት ዓመት የ9 ወር አፈጻጸም ግምገማ መድረክ አካሂዷል። ዘገባ የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። አንተነህ ፍቃዱ ያቀርባል። በተለያዩ የኑሮ ማሻሻያ ፕሮግራሞች የተሰራጨው የገንዘብ ፈንድ ውጤታማ መሆኑን የገለጹት አቶ አፈወርቅ አደመ ይህንን ከማስፋፋት አንጻር የፕሮጀክት አመራሩና ባለድርሻ አካላት ሚና የጎላ ነው ብለዋል። የጠለ ወረዳ ዋና አስተዳዳሪ አቶ ዋትርሴ ሸታቸው እንደገለጹት ሲአርኤፍኤል ፕሮጀክት ከሀገራችን አካባቢዎች የካፋ ማህበረሰብ ደን አጠባበቅ ስርዓትን የአካባቢውን ንጹህ አየር ሁኔታን ተከትለው የተሰጠ እድል መሆኑን አስረድተዋል። በማህበራዊና በኢኮኖሚያዊ ኑሯቸውን ደን ምርት ላይ ያደረጉ ማህበረሰብ ክፍሎች ኑሯቸውን እንዲያሻሽሉ በደንማርክ መንግስት ጋር በመተባበር በርካታ ሀብት በማፍሰስ እየሰራ መሆኑን አስታውሷል። ይህንን ለመተግበር በደን አካባቢ ያሉ ማህበረሰቦች ለኑሮ ማሻሻያ የተለቀቀውን ሀብት ለታለመለት ዓላማ ተጠቅመው ዘላቂ የደን ሀብት ጥበቃ ስራ ላይ የድርሻቸውን እየተወጡ መሆኑን ባልተቋረጠ ክትትልና ግምገማ ማጣራት ያስፈልጋል ብለዋል። የህብረት ስራ ማህበራት አሰራርና ተጠቃሚነትን በአመለካከት ተረድቶ በቅንጅት ለለውጥ የሚሰራ አባልን መፍጠርና ወጣትን ማሳተፍ ይገባል ሲሉም አቶ አትርሴ ገልጸዋል። ደን ለሰው ልጅና ለተፈጥሮ ሀብቶች ያለው ዋስትና ትልቅ መሆኑን ተናግረው በደን ውስጥ የሚከሰተውን ህገወጥ እንቅስቃሴዎችን በማስቆም በመጠበቅና በመንከባከብ ለትውልድ ማስተላለፍ እንደሚገባም አስረድተዋል። የወረዳው ሲአርኤፍኤል ፕሮጀክት አስተባባሪ የሆኑት አቶ አንዳርጌ አጦ የ2017 በጀት ዓመት የ9 ወር እቅድ አፈጻጸም ሪፖርት አቅርቦ በማህበሩ አባላት ሰፋ ያለ ውይይት ተደርጓል። በቀረበው ሪፖርት ላይ የሲአርኤፍኤል ፕሮጀክት ህብረት ስራ ማህበር ጽህፈት ቤት አመራሮችና ባለድርሻ አካላት በሰጡት አስተያየት የፕሮግራሙን ዓላማ በተግባር ለመቀየር የአባላቱን ግንዛቤ ማሻሻል፣ የደን ሀብት ጥበቃና ማስፋፋትን ማጠናከር፣ የኦዲት ስርዓትን በማጠናከር የኑሮ ማሻሻያ ፈንድ ድጋፍን ክትትል እንደሚያደርጉም ተናግረዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ጤና ቢሮ በሀገር አቀፍ ደረጃ ለሚከናወነው የተቀናጀ የኩፍኝ ዘመቻ የአሰልጣኞች ስልጠና ከዞን ለተመረጡ የጤና ባለሙያዎች በቦንጋ ከተማ ሰጠ። ዘገባ የክልሉ መንግስት ኮሚኒኬሽን ነው። ቤተልሔም እምሩት አቅርባለች። በስልጠናው የክልሉ ጤና ቢሮ የክትባት አስተባባሪ የሆኑት አቶ ዮሐንስ አዘዞ
የዘመቻው ዓላማ በዋናነት የህፃናት የኩፍኝ ክትባት ዘመቻ ሆኖ ከዘመቻው ጎን ለጎን በርካታ ተያያዥነት ያላቸውን ተግባራት አቀናጅተው ለመምራት የሚያግዝ እንደሆነ ገልጸዋል። የኩፍኝ በሽታ በዋናነት ከ9 ወር እስከ 59 ወር ወይም 5 ዓመት ዕድሜ መካከል የሚገኙ ህፃናትን የሚያጠቃ ሆኖ ክትባት ሳይከተቡ የቀሩና በሽታን የመከላከል አቅም የሌላቸው እስከ 15 ዓመት ዕድሜ ያላቸውንም ሊያጠቃ እንደሚችል ጠቁመው ይህ በሽታ አንድ ህፃንን ከያዘ በዙሪያው የሚገኙ እስከ 10 የሚሆኑትን ሊያጠቃ የሚችል በንክኪ የሚተላለፍ መሆኑን ጨምረው ገልጸዋል። በሚደረገው የክትባት ዘመቻ ከግማሽ ሚሊዮን በላይ የሆኑ እድሜያቸው ከ9 ወር እስከ 59 ወራት ያሉ ህፃናትን በክልል ደረጃ ክትባቱን ተደራሽ ለማድረግ ታቅዶ የአሰልጣኞች ስልጠና መሰጠቱን ገልጸዋል። ስልጠናው ከክትባቱ ባሻገር ኩፍኝን ብቻ በመከላከል ሌሎች ተያያዥ የህፃናት ችግሮችን መፍታት ስለማይችል የተቀናጀ የኩፍኝ ዘመቻ ከማድረግ ጎን ለጎን የእናቶችና ህፃናት ስርዓተ ምግብ ልየታ ማድረግ፣ በፌስቱላ የተጠቁ እናቶችን መለየት፣ የከንፈር ስንጣቆ ያላቸውን ህፃናት መለየት፣ የቫይታሚን ኤ እደላ ማድረግና ክትባቱን ያልወሰዱና ጀምሮ ያቋረጡትንም እንደሚያካትት ተናግረዋል። ይህን ስራ አቀናጅቶ ለመምራት የባለሙያ ቅንጅትና ቁርጠኝነት ወሳኝ ስለሆነ ተሳታፊዎች ስልጠናውን በንቃት እንዲሳተፉ አሳስበዋል። ከሚያዝያ 29 2017 ዓ.ም ጀምሮ ለ10 ተከታታይ ቀናት በክልሉ የሚሰጠውን ክትባት በአግባቡ ተደራሽ በማድረግ የነገ ሀገር ተረካቢ ህጻናትን ጤና ለመገንባት ሁሉም ባለድርሻ አካላት እንዲረባረቡና ህጻናትን በአካባቢ ወደሚገኘው ጤና ኬላ በመላክና በማስከተብ ኃላፊነታቸውን እንዲወጡ ጥሪ አስተላልፈዋል። በስልጠናው የክልሉ ጤና ቢሮ የዘርፉ አስተባባሪና ባለሙያዎች፣ ከዞን የተውጣጡ ለአሰልጣኞች ስልጠና የተመረጡ ባለሙያዎችና ሌሎች ባለድርሻ አካላት ተሳታፊ ሆነዋል። ሰላም የሁሉ ነገር መሰረት እንደመሆኑ ለሰላም መከበር ከግለሰብ ጀምሮ ትኩረት ሊሰጠው እንደሚገባ ተገለጸ። እንደ ሀገር ሰላምን ለማጽናት በሚኒስቴር ደረጃ በትኩረት እየተሰራም ይገኛል። በዚህ ዙሪያ ባልደረባችን ምህረት አብራኑ ያዘጋጀችውን ተከታትለን እንመለስ። የሰላም ሚኒስቴር በአዋጅ ቁጥር 1263 ህዝባር 2014 በተሰጠው ስልጣንና ተግባር መሰረት በወሳኝ ሀገራዊ ጉዳዮች ዙሪያ ብሔራዊ መግባባት ለመፍጠር በግለሰቦችና በቡድኖች መካከል የሰላም መከባበርና የመቻቻል ባህል እንዲዳብር የግንዛቤና የንቅናቄ ስልቶችን በመንደፍ እንደሚሰራ ተቀምጧል። ሚኒስቴር መስሪያ ቤቱ ይህንን ተግባር ለማሳካት ከሚሄድባቸው መንገዶች አንዱ የሰላም ግንባታ ስራ ላይ ትኩረት አድርጎ መስራት ነው። የሰላም ግንባታ ስራዎች ደግሞ ትኩረቱ አዎንታዊ ሰላም ላይ ነው። አዎንታዊ ሰላም ስንል ከራስ ጋር፣ ከሌላው ጋር፣ ከህሊና ወይም ከፈጣሪ ጋርና ከተፈጥሮ ጋር ሰላምን መፍጠርን ያጠቃልላል። አዎንታዊ ሰላም ፍትሃዊና ከብዝበዛ ነፃ የሆኑ ግንኙነት መኖር፣ የሰብአዊና የስነ ምህዳራዊ ደህንነት፣ የብዝሃኑ ፍላጎት የሚያሟላ ማህበራዊ ስልትን መፍጠርና ገንቢ በሆኑ መልኩ ግጭቶችን መፍታት ያካትታል። አዎንታዊ ሰላም በሰዎች መካከል ሊኖር በሚችል ማንኛውም ግንኙነት ሰዎች በስምምነት በመተማመን ሰላማቸውን ሲያሳድጉና ከስጋት ነፃና ደስተኛ ሲሆኑ ነው። ሚኒስቴሩ አዎንታዊ ሰላም ለመጠበቅ ለመንከባከብና ለማሳደግ የሚያስችሉ ስራዎች ላይ ክትትል በማድረግ ያሉትን ችግሮችና ክፍተቶች ለመቅረፍ የሚያስችሉ የፖሊሲ የስትራቴጂና ህጋዊ ማዕቀፍ በማዘጋጀት እየሰራ ይገኛል። አዎንታዊና ዘላቂ ሰላም ለዘላቂ ሰላም አስተማማኝ መሰረት ተጥሏል ማለት ግጭትና አለመግባባት የሚፈጠርበት ምንም አይነት አጋጣሚ የለም ለማለት አይደለም። ፈጽሞ ግጭቶች አይነሱም ማለት አይደለም። አዎንታዊ ዘላቂ ሰላም አለመግባባቶች ቢፈጠሩ መፍትሄ የሚያገኙበት አሰራር መኖሩ ለአዎንታዊ ሰላም መፈጠር መሰረት ነው። አዎንታዊ ሰላም ችግሮች ሲፈጠሩ መፍትሄ የፈለገላቸው ራሱን ጠብቆ የሚቆይ ሰላም ነው። የአዎንታዊ ሰላም መኖር ለዘላቂ ሰላም ዋስትና ነው። በአንጻሩ አዎንታዊ ሰላም ሳይኖር አሉታዊ ሰላም ሊኖር አይችልም። ማህበራዊ ችግሮች ሳይፈቱ ግልጽ ሁከቶችን ብቻ በማስወገድ ወይም በማፈን አሉታዊ ሰላምን ማስፈን ይቻላል። ነገር ግን አዎንታዊ ሰላም ከዚህ በተለየ መልኩ ማህበረሰባዊ መሰረት ያለው ለሁሉም የሚያስፈልግ የሁሉም ነገር መሰረት መሆኑን ሁሉም የሚረዳውና እያንዳንዱ ሰው ባለቤት ሆኖ የሚጠብቀውና የሚንከባከበው ሰላም ነው አዎንታዊ ሰላም። አዎንታዊ ሰላም እንዲሰፍን ለሰላም እንቅፋት የሚሆኑ አፍራሽ አስተሳሰቦችንና ድርጊቶችን በተለይም ግጭት ቀስቃሽ የሆኑ ነጠላ ትርክቶችን በጋራ ጥረት መመከት፣ የሰላም ግንባታ ስራዎችን መደገፍ፣ ሰላምን በመሻትና ከመሻት ባሻገር ለሰላም ተግቶ መስራት አስፈላጊ ነው። የተወደዳችሁ ተመልካቾቻችን በካፋ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት በወቅታዊ ብርሃኑ አብራችሁ ቆይታ ያደረግ ቀሪ ጣቢያችን መስራቶች ይቀጥላሉ። በእኔ በኩል መልካም ጊዜ